ሰላም ዩቲዩብ ከትላንትናው በቀጠለው ደግሞ ዛሬ የሐረርን አምስቱን በሮች እናያለን፣ ጅቦች እናበላለን፣ እንዲሁም ደግሞ ዞር ዞር እያለን የሐረርን ገበያ እንግዲህ በደንብ እናያለን ማለት ነው። 6 ቲሸርት ገዛን እዚህ ጋር ጋይስ፣ አሪፍ ዋጋ ናቸው። ላይ ሳብር ምናምን በጣም አሪፍ ዋጋ ያገኘናቸው። ያበረ ጫማ እኮ ነው። አንተ ፒንኩ ስንት ነበር? አባ ሳስበው በዚህ አካሄድ ብዙ አይነት ቲሸርት ልገዛ ነው። አሁን ጅብ ልናበላ ነው። በጣም ያስፈራል። እንግዲህ ተከታተሉ። በጣም ፈርቻለሁ። ወይኔ እናቴ በኢየሱስ ቢቀርብኝ። አይ ጋይስ ይሄ የመጀመሪያው በር ነው ያልከኛል። እንግዲህ ጋይስ የመጀመሪያው በር ይሄ የምትመለከቱት በር አስመዲያ በሪ ወይንም ሸዋ በር ይባላል። የዚህ በር ታሪካዊነት ከሐረር የእስልምና አስተምህሮ መግባት ጋር የተገናኘ ነው። በዚህ በር ነበር የሐረር እስልምና አስተምህሮ የገባው። ይሄ ምንድነው ለየት የሚያደርገው? ምንድነው እዚህ ያለው? ያው መሽንቆች አሉ እና ያው ጀጎል ምንድነው ሰዓቱ ነው ወይስ በጣም ብዙ ሰው በዛብኝ? አሁን አፍጤር ሰፈር ነው። ኦኬ ባይ ዘ ዌይ ይሄኛው ግብጽ የሄድኩ ጊዜ ቅድስት ተሻምቱ የሚገዙት። እቺ ደግሞ አሁን መብራት የለባትም፣ በእንጨት ነው የምትሰራው። እዚህ ምናምን ያለው ማለት ነው። አረ መብራት ምንድነው ጋይስ ይወላችሁ። ለማንኛውም መብራት ከተማው ሙሉ ጠፍቷል። ጃኒ ሲመጣ ነው የሚጠፋው። ደግሞ ካለ መብራት በጨለማ ጅብ ታበላለ እያሉ አንደኛው በሬ ነው። ከዛ ደግሞ አሁን ደግሞ ሌላም በር እናያለን። ይሄኛው እንግዲህ ሁለተኛው በር ነው። አንደኛውን ቅድም አይተናል። የሁለተኛው በር ነው። በድሪ ይባላል። ይሄ የምትመለከቱት በር ደግሞ በጀጎል በስተ ደቡብ የሚገኝ ሲሆን በድሪ በሪ ይባላል። በድሪ በሪ የተባለበት ምክንያት ደግሞ ነብዩ መሐመድ በድሪ የተባለ ትልቅ የእስልምና ሃይማኖት ድል ነበረ እና ያ ድል ካለፈ በኋላ የዚህ አካባቢ ወጣቶች የበድሪን ድል ለማስታወስ የተለያዩ ትርኢቶችን በየዓመቱ በረመዳን ወር 27ኛው ሌሊት ላይ እዚህ አካባቢ ያቀርባሉ። ያንን ማስታወሻ ለማድረግ የእነሱንም ስራ መታሰቢያነት ለመስጠት ነው በድሪ የተባለው። ማካበድ ራሱ አይበቃውም ይሄ ቦታ እንዳለ ቢከዝ ገባኛው ላይክ ፈረንጆች ምናምን ለምን እንደሚመጡ ብዙ ጊዜ ከኛ በላይ ቢከዝ ታሪክ ነው። ሶስተኛው ጋር እንሄዳለን ማለት ነው። ያኛው ዋናው ስንተኛ ነው? እሱ ሲጀምር ባይለስላሴ ጊዜ የተሰራ ነው። ባይለስላሴ ቅርብ ጊዜ ማለት ነው። ኦኬ አይ ጋይስ አሁን ደግሞ ሶስተኛው በር መተናል። ይሄ የምትመለከቱት በር ስጉድ አጢ በር ይባላል ወይም ደግሞ ሰንጋ በር ይባላል። ይህ በር በድሮ ጊዜ የሐረር ሰንጋዎች በዚህ በር ነበር እያቋረጡ ወደ ውስጥ የሚገቡት እና ደግሞ በአረብኛም ሌላ አጠራር አለው። ባቡ ሰላም እየተባለ ይጠራል። ትርጉሙ ደግሞ የሰላም በር ማለት ነው። ይሄኛውም ከላይ ድልድይ ነው ብሎኛል። ሰዋኔ መግቢያው ላይክ ወደ መኖሪያ ቤቶች ነው። ወደ ጀጎል መግቢያ ወደ ጀጎል ሁሉም ወደ ጀጎል የሚያስገባቸው ነው፣ ግን በተለያየ ስያሜ ያላቸው። እንግዲህ እንደሰማችሁት ከብቶች የሚገቡበት ነው። ሰንጋ በር ይባላል። ጋይስ እንግዲህ አሁን ደግሞ አራተኛው በር ነው የጀጎል እና መውጫው ነው። ወተናል። አሁን እዚህ ጋር የምታዩት ውጭ ነው። ይሄኛው በር ደግሞ አርጎ በር ይባላል። ሌላኛው ወደ ጀጎል መግቢያ በር ሲሆን የአርጎ ብሔረሰብ መግቢያና መውጫ ነው። ይህም በር ደግሞ ራሱ በአረብኛም ሌላ አጠራር አለው። ባቡ ራህማ እየተባለ ይጠራል። እንግዲህ ጋይስ እየጨለመ ነው። መብራት ሰሞኑን አትየው ነገር ተበላሽቶ እንዳለ ሙሉ ድሬዳዋ ሐረር ጅጅጋ ጠፍቷል ብሏል። እንግዲህ ሆፕፉሊ ማታ ከመጣ ደስ ይለኛል። ከተማው እንዳለ በጣም ያምር ነበር። መብራት በመብራት ነውና እሱን ፓርት ላሳያችሁ ነበረ። ፕላስ ደግሞ ጅብም እናበላለን ከዚህ በኋላ። ስለዚህ በድጋሚ ተከታተሉ። አይ ጋይስ አሁን ደግሞ አምስተኛው በር መተናል። አሁን ደግሞ የምንገኘው ፈላና በር ጋር ሲሆን በሐረርኛ አሱመያ በሪ እየተባለ ይጠራል። በአረብኛ ደግሞ ባቡል ፈት እየተባለ ይጠራል። የድል በር እንደማለት ነው። ይሄ በርበሬ የሚነግዱ ሰዎች የሚገቡበት በር ማለት ነው። እኔ እኮ በጣም ስፔሲፊክ ሆነብኝ። እንደዚህ የነጮች በር የለም፣ ነጮች ብቻ የሚገቡበት በርበሬ ስትል ላይ ይሸጡ ነው። የሚነግዱ ሰዎች ምናምን በጣም አሪፍ። ለማንኛውም ጋይስ አምስተኛው በር ይሄን ይመስላል። ይሄ እንደውም ይሄኛውና አራተኛው ሲምፕል ናቸው አይደል? አይ ቲንክ ነው ሁለተኛው ነው በጣም ድንጋይ ነገር ያለበት በሪ እኔ በጣም ሁለተኛውና ዋናው ዱክበር በጣም ወድጄዋለሁ፣ ደስ ብሎኛል። በተረፈ ጋይስ በሮቹ ይሄን ይመስላሉ። አሁን እየመሸ ነው። ከዚህ በኋላ የማታውን መብራት ካለ እንግዲህ የዞርና እናሳያቸዋለን፣ ከሌለ ወደ ጅቡ ጋር ቀጥታ እንሄዳለን ማለት ነው። በድጋሚ ተከታተሉ። አይ ጋይስ ጅቦቹ አንተ አንተ 10 ስንት ጅብ ነው ያለው? ከ10 በላይ ይቻለው ጅብ። አይ ጋይስ ምንም ጅብ አይታየኝም። አሁን ጨለማ ነው፣ ግን መብራቱ ሲበራ ቢካዝ መብራት ጠፍቷል እንዳለ ሐረር ሙሉ ከቦናል እኮ። አሁን ጅብ ልናበላ ነው። በጣም ያስፈራል። እንግዲህ ተከታተሉ። በጣም ፈርቻለሁ።
ወይኔ እናቴ በኢየሱስ ቢቀርብኝስ ጋሻ በቃ ልድገም አራርሽ ነው እንዴ አራርሽ ሰብርም ጫፍ ላይ አድርጉት አረ ጋሽ ምንድን ነው የሚያክሉት? በቃ እግዚአብሔር ይስጥልኝ። እንግዲህ ጋይስ ይኸውላችሁ ይሄ ሁሉ ጅብ በዚህ አጋጣሚ ኤምቲኤስ መልቲሚዲያ ነው አይደል? ኤምቲኤስ መልቲሚዲያ የኔ መሰለ መብራት ባይኖር ኖሮ ተበልተን ነበር ጋይስ። አያችሁት? ይሄን ብናጠፋው ሌላ ታሪክ ነው። በስማ በጣም ጨለማ ነውና እናመሰግናለን። አዎ ሀረር የምትኖሩ ሰዎች ነው ኤምቲኤስ ሀረር ብቻለም ድሪም እንኳን ማለከው ስጋው በጣም ይገማል። ዛሬ ይሸታል። እሬ በስማ አረ ተረ አረ ምንድን ነው? አረ ፍቱ እንዴ አረ በስማ ደስ አይል። አረ እኔ እኮ መፍራቱን አለ እኔ ተው አረ ይቅርብኝ። ጠላታችሁ ነኝ እንዴ? ሁሉም ጀርባ ላይ እያላራ በእናታችሁ። አይ አልዋሽም፣ አልፈራውም። መፍራት በጣም ይሸታል። ማን ይግማማል ከጅብ ጋር? በእናትህ ጅብ ድሮ አዳማ አውቃለሁ፣ ብዙ ጊዜ አይቼ አውቃለሁ። ግን ለማዳ ጅብ አይደለም። አሪፍ ቢዝነስ ነው እባክህ። እንደሚሸቀልባቸው አውቃለሁ። እንትን ጅቦቹ ማን አባቱ እንደዚህ የሚጮኸው? ሀረር የገበያ ማዕከል ያለ ነው። እዚህ ብዙ ጫማዎች፣ ልብሶች፣ ትሪፍት ሾፖች፣ ቦንዶዎች አሉና ዞር ዞር እያልን እንገዛለን። ለማንኛውም ወደ ቪዲዮ ተከታተሉ። ጋይስ እንግዲህ እየገባን ነው። እዚህ ጫማዎች በጣም ይበዛሉ። ጫማ ብዛት ጫማ ታውቃለህ። ማድሪድ ስፔን እያለው አንድ ሁዲ ገዝቼ ነበርና ቁጭ እንደዛ ነው ማቴሪያላቸው እንደዛ አይነት ነው። ጫማ እንግዲህ ሀረር ውስጥ በጣም ብዙ አይነት ጫማዎች አሉ። ደግሞ በጣም ደስ የሚለው ዋጋቸው በጣም አሪፍ ነው። አዲስ አበባ አሁን ለምሳሌ አንድ ጫማ 5000 ምናምን ከተሸጠ እዚህ ሀረር 2000 ብር ምናምን ታገኙታላችሁ። እና አይ ቲንክ አሪፍ መሰለኝ። ያው እንደ ማቴሪያሉ እናንተ አይታችሁ የተመቻችሁ መግዛት ትችላላችሁ። በተረፈ አሁን ጫማ ሾፕ እያደረግን ነው። እንግዲህ ጋይስ የሆነ ጫማ ኦንላይን ላይ ወደ $1000 ነው ምናምን የሚሸጥ ጫማ እዚህ በ2000 ብር አይቼዋለሁ። ያው ፌክ ነው ግን ያው ማቴሪያሉ ትንሽ የሆነ የወረደ ቢሆንም ግን በጣም አስገርሞኛል ስላየሁት። ያው ብዙ ቦታ ፌኮች አሉ፣ ጫማዎች ብዙ ቦታ አሉ። ግን ይሄኛው ጫማ ብዙ ቦታ ላይውምና ስላየሁት በጣም ገርሞኛል። ያበረ ጫማ እኮ ነው። አንተ ፒንኩ ስንት ነበር አባት? ሁለት ነች 2000 ብር 2000 ብር ደርሼ ጥሪ ነው 1500 በቃ ትከራከራላችሁ። እንግዲህ ጋይስ ግን የበስማ ልብስ ምናምን ጂንስ ራሱ ከፈለክ አሪፍ አለ። ቲሸርትማ በጣም ነው ፈልገው ቲሸርት እገዛለሁ። ቲሸርት በጣም 1-3 እገዛለሁ። አይ ጋይስ ላይክ የምፈልገው እቃ ላይክ ስፔሲፊክሊ የለም፣ ግን የሆነ በቃ ቲሸርት ነገሮች፣ ቪንቴጅ ነገሮች፣ ቪንቴጅ ቲሸርት ባገኝ ደስ ይለኛል። የዞርን ነው የነምን ሄዳው ቲሸርት ነው ወይስ ጫማ? ቲሸርትሽ ግን በጣም ይገርማችሁ መንገድ ላይ ያዩዋችሁ ቲሸርቶች አሁን ላይ አንዳንድ ቦታ ብፈልጋቸው አላገኛችሁም። ምን ማለት ነው? ብዙዎቹ ውጭ ሀገር የድሮ ጊዜ የተለበሱ ስለሆኑ አሁን ላይ የሉም። ሙሉ ፎቅ ቦንዳ የታባሱ ባይዘዌ በጣም ምረሳው ከስንት አንዴ ቦንዳ ቤት መሄድ አለብኝ። ቲሸርት እጥረት አለብኝ። አንድ ላይ ከካሜራማን ጋር ይላል ያዘው 6 ቲሸርት ገዛን እዚህ ጋር። እሱም ሱሪ ገዝቷል። ጋይስ አሪፍ ዋጋ ናቸው። ላይክ 350 ብር ምናምን በጣም አሪፍ ዋጋ ያገኘናቸው። ብዙዎቹ ላይክ ጥሪፍት ናቸው። ላይክ የውጭ ሀገር ቫይቦች ያሉት። አንዱ ደግሞ ያበረ ቲሸርት ነው ያገኘሁት ማለት ብራዚል ምናምን ላይክ ዋት ይው አያ እኔ የት አባት ያገኘዋለሁ ልግዛው ብል ላይክ አንዳንድ ጊዜ እኮ ብሩ ኖሯችሁ ራሱ አታገኙትም እንደዚህ አይነት ቲሸርቶች። ስለማንኛውም አሁን ሌላ ቦታ እየቀየርን ነው። ሳስበው በዚህ አካባቢ ብዙ አይነት ቲሸርት ልገዛ ነው። ስለዚህ ምን ሾፒንግ ኢን ሀረር ይላል። ይሄ ስንተኛው በር ነው? አይ በር አይደለም፣ በብረት የተሰራ በር ነው።
አይ ጋይስ እንግዲህ አሁን ደግሞ የምንገኘው ተክለ ሃይማኖት ቤተክርስቲያን መተናል። እዚህ የጀግኖቹ ቤተክርስቲያናቸውና መቃብራቸው ነው እና ደግሞ ከጀርባ የራስ መኮንን ሐውልት አለ። ስለዚህ ወደ ውስጥ እንግባና አሳያችኋለሁ ማለት በጣም የሚያምር ቤተክርስቲያን ነው። አሰራሩ ራሱ በጣም ነው የሚለየው እስከዛሬ ካየኋቸው ቤተክርስቲያኖች ነው። እንግባ ወደ ውስጥ ጋይስ። ውስጥ እየገባው ነው። ጨለማ አይደል እንዴ አንተ? እንግዲህ ጋይስ አሁን እዚህ ጋር ደግሞ የምታዩት በድሮ ጊዜ በራስ መኮንን የነበሩ ጀግኖች ለነሱ ብቻ ተብሎ የተቀመጠ መቃብር ነው አይደል? ይሄኛው ስም ራሱ አለ ወልደ ረዳ ይባላል። ስማቸው ሆኖ በጀግንነት ሀገራቸውን ተዋግተው ከጠላት የታደጉና እንዲሁም ከኃይለ ሥላሴ ጀምሮ እስከ ወጋዴን ድረስ ደማቸውን አጥንታቸውን ከስክሰው ለክብር ገስ ሲባል በራስ መኮንን ባሰሩት ቤተክርስቲያን ላይ ከስር ለነሱ በክብር ተብሎ ተቀምጧል ማለት ነው። ስማቸው አለ እንደዚህ ራስ መኮንን ናቸው። ይሄ ሐውልት ነው አይደል? ይሄኛው የኃይለ ሥላሴ አባት ማለት ነው። እንግዲህ ጋይስ እዚህ ጋር የምታዩት የኃይለ ሥላሴ አባት የራስ መኮንን ሐውልት በተክለ ሃይማኖት ቤተክርስቲያን ሐረር ማለት ነው። ዋው አንተ እስቲና እዚህ ጋር ፓሪስ 1902 ለብሮ ፓሪስ የሚለው ከዛ ነው ተሰርቶ የመጣው። ያው ለመኮንን 1902 ነው የሚለው እኮ አንተ። ኦ ማይ ጋድ ይዘው በ1879 ሳቸው ጦራቸውን ይዘው መጥተው ወደ ሐረር። ኦኬ 1879 እና የፓሪስ ምናምን የሚለው ብዙዎች አሉ። አሁን ጽዋዎች፣ ብራናዎች ምናምን ለነሱ ክብር ሲባል ያስቀረጹ እንቁ ምናምን ይልኩላቸዋል። እና የፓሪስ የተሰራ የራስ መኮንን ሐውልት ነው ማለት ነው። እንግዲህ ጋይስ በጣም ታሪክ ብዙ ነው። አንተ እንደዚህ ያለው ብዬ አልጠበቅኩም። በዛው ሐረር ስመጣ እግዚአብሔር እንጂ መቃብሮቹን ደግሞ ያው ቁጥር አላቸው። ኦኬ ያው ለነሱ ክብር ተብሎ የእሳቸው መሪ አሉ፣ የእሳቸውም ልጆች አሉ። ከእሳቸው ልጆች ጀምሮ አብሮ ሲዋጉ የነበሩ የሰማዕታት መቃብር ነው። ያው እንዲያ ክብር አስቀምጣለች ማለት ነው ቤተክርስቲያኑ። ዋው በጣም አሪፍ ደስ ይላል። ጋይስ እንግዲህ መኪና እያያዝን ወደ ድሬዳዋ ለማንኛውም ጋይስ የዛሬ ቪዲዮ ይሄን ይመስል ነበር። ሐረር የነበረን ቆይታ ይሄን ይመስል ነበር። በጣም በሚያሳዝን ሁኔታ ሐረር እንደመጣን 5ኛ ቀኑ ነው 4ኛ ቀኑ መብራት ከጠፋና እና ደግሞ በማታ ሐረርን ማሳየት አልቻለም። ስለዚህ በቀጣይ በሰፊው መተን እንግዲህ ሐረር በማታ እናሳያቸዋለን። ለማንኛውም የሐረር ቆይታችን ይሄን ይመስል ነበር። ቀጣይ የት ከተማ እንሂድ? እንደገና ደግሞ ከኢትዮጵያ ውጪ ቭሎግ እንዴት ነው የተዘጋጃችሁ ነው? ከተዘጋጃችሁ አንድ 10,000 ላይክ ነው። እዚህኛው ቪዲዮ እንኳን አላካብርም፣ ትንሽ አጠር ያለ ቪዲዮ ስለሆነ 5,000 ላይክ ስጡን። በተረፈ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስክንገናኝ ሰላም ቆይልኝ። እኔ ጃኒ ነኝ። ቻው። ሰብስክራይብ ደግሞ